ሰላም ውድ ተመልካቾቼ እና ውድ ተማሪዎቼ እንደምን ቆያችሁ? ሁሉም ሰላም ነው? ቆይታ፣ ትምህርት ሁሉም ደግ ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ልክ ከዚህ እንደበፊቱ እንደተለመደው ዛሬ በዩኒቨርሲቲ ደረጃ በጂኦግራፊ እና አካባቢ ጥናት ትምህርት ክፍል ስር ለሶስተኛ ዓመት ጂኦግራፊ ተማሪዎች ከሚሰጡ ኮርሶች መካከል አንዱ በሆነው የሶይል ጂኦግራፊ ከዚህ በፊት ዩኒት ዋንን እና ዩኒት ቱን በዚሁ የፓወርፖይንት ፕሬዘንቴሽን አድርገው ነበረ። እዛጋም የተወሰኑ ተማሪዎች ወይም ተመልካቾች ገብቶ ይሄንን ፕሬዘንቴሽን ሲያዩ እና ሲከታተሉ እንደነበረ አስታውሳለሁ። እና ውድ ተማሪዎቻችን እና ውድ ተከታዮች ይህንን ቪዲዮ ቅርታ ከማየታችሁ በፊት ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ብታልፉ ምስጋናዬ እጅግ በጣም የላቀ ይሆናል። ዛሬ ልክ እንደተለመደው የቻፕተር 3 ይቀጥላለሁ። ከቻልኩ ሙሉ ከበር አደርጋለሁ፣ ካልቻልኩ ደግሞ ግማሽ የሚያክለው በዚሁ ፕሬዘንቴሽን ለመዳሰስ ይሞክራለሁ። ቻፕተር 3 ቤዚክ ሶይል ፕሮፐርቲስ ይላል። እዚህ ጋር ቤዚክ ሶይል ፕሮፐርቲስ ይላል። ስለዚህ ከቻፕተር 1 ከኢንትሮዳክሽን ኦፍ ሶይል ጂኦግራፊ ጀምረን ቻፕተር 2 ላይ ሶይል ፎርሜሽን እና ኢትስ ዴቨሎፕመንት በሚለው ርዕስ ዙሪያም ብዙ ነገሮችን ሶይል እንዴት እንደሚፈጠር፣ ምን አይነት ስቴፖችን ተከትሎ ሶይል እንደሚሆን እና ከምን እንደሚሰራ ከምን እንደሚፈጠር ዜን በውስጡ ምን አይነት ኮምፖኔንቶች እንዳሉ ባለፈው በቻፕተር 2 ላይ ተብራችሁታል። በዛ ላይ ሜጀር ኮምፖኔንትስ ኦፍ ሶይል ብለን 4 ነገሮችን አይተናል። እነዛም ምንድን ናቸው? ኦርጋኒክ፣ ኢንኦርጋኒክ፣ ሚነራልስ፣ ዜን ሶይል ኤር ኤንድ ሶይል ዋተር የሚለውን በስፋት ባለፈው ትምህርታችሁ ላይ አይታችሁታል የሚል ተስፋ አለኝ። ደግሞ ድጋሚ ታስታውሳላችሁ የሚል ተስፋ አለኝ። ከዛ በመቀጠል ሶይል ታይፖች አሉ፣ የተለያዩ ሶይል ታይፖች አሉ። ስፔሻሊ ሲልት ሶይል፣ ክላይ ሶይል እና ሳንዲ ሶይል የሚባሉት ሶስቱ ታዋቂ ወይም ሜጀር ሶይል ታይፕስ የሚባሉ ናቸው። ስለዚህ እነዛ እያንዳንዱ ሶይል ታይፖች ምን እንደሚመስሉ የእነሱ ፊዚካል ፕሮፐርቲ፣ ኬሚካል ፕሮፐርቲ እና ባዮሎጂካል ፕሮፐርቲ ምን ይመስላል። ከዛ በፊዚካል ፕሮፐርቲ ሲል ደግሞ ስትራክቸር አለ፣ ፖሮሲቲ አለ፣ ቴክስቸር ሳይዝ አለ። እነዛ ሁሉ እያንዳንዱ ሶይል ታይፖች ላይ ምን እንደሚመስሉ ባለፈው ትምህርታቸው ላይ አይታችሁታል። ዛሬ ደግሞ ቤዚክ ሶይል ፕሮፐርቲስ ወይም ቻፕተር 3 ላይ ያሉትን ነገሮችን ለማየት እንሞክራለን። ዜን ቻፕተር 3 ቤዚክ ሶይል ፕሮፐርቲስ and here there are 3 categories of soil properties ይላል። The first one is physical properties of the soil. What this type of the soil property contains, or what are the components of physical properties of the soil? First of all, it is texture. Texture, what does texture mean? It means the proportions of sand, silt and clay of a given soil. It means the proportion or the degree of sand, silt and clay components or particles of the soil. ስለዚህ እዚህ ጋር ምንድን ነው እያለ ያለው? ቴክስቸር ስንል ጊዜ አንድ ሶይል ለምሳሌ የሆነ ሶይል ስለ ሶይል ሪሶርስ የምታጠኑ ተማሪዎች ከሆናችሁ በዛ ዙሪያ ላይ የተለያዩ ነገሮችን ለመስራት የምትፈልጉ ሰዎች ለምሳሌ እነዚህ ኮምፖኔንቶችን ወይም ቴክስቸርን ማወቅ ያስፈልጋል ማለት ነው። የአንድ ሶይል ታይፕ ማለት ነው። አንድ ሶይል ታይፕ ለምሳሌ የሆነ ነገር ወስዳችሁ የሆነ ጣሳ ነገር ወስዳችሁ በዛ ላይ በጣሳው ሶይል ትሞላላችሁ ወይም አፈር ትሞላላችሁ። ከዛ በኋላ ያ የሞላችሁት አፈር በጣሳው ውስጥ ያለው አፈር ስንት ፐርሰንት ሳንድ አለ፣ ስንት ፐርሰንት ሲልት አለ፣ ስንት ፐርሰንት ክላይ አለ የሚለውን ነገር የምታውቁበት ዘዴ አለ። ስለዚህ እነዛ ነገሮች ሶይል ቴክስቸር ይባላሉ። ሌላኛው ስትራክቸር አለ፣ ዜን ባልክ ዴንሲቲ አለ፣ ሞይስቸር አለ፣ ኢንፊልትሬሽን አለ፣ ፖሮሲቲ አለ። እነዛ ሁሉ በሶይል ፊዚካል ፕሮፐርቲ ስር የሚካተቱ ናቸው። ስለዚህ ስትራክቸር ምንድነው? ባልክ ዴንሲቲ ምንድነው? ሞይስቸር ኦፍ ጊቨን ሶይል ምንድነው? ኢንፊልትሬሽን ውሃን በውስጡ በማንቀሳቀስ ወይም በማሳለፍ ምን ይመስላል? ለምሳሌ ሳንዲ ሶይል ምን ይመስላል በኢንፊልትሬሽን ካፓሲቲ? ሲልቲ ሶይል ምን ይመስላል በኢንፊልትሬሽን ካፓሲቲ? ዜን ዋትስ ፖሮሲቲ? ፖሮሲቲ ማለት በሶይል ውስጥ የሚገኘው ኦፕን ስፔስ ወይም ክፍት ስፔስ የሚባለው ነው። ይሄ ክፍት ቦታ ለምን ያገለግለናል ከተባለ ወይም ለምን ይጠቅማል ከተባለ
አፈር ውስጥ ውሃ አለ፣ አፈር ውስጥ አየርም አለ። ይሄ አየርና ውሃ የሚገኝበት ቦታ ማለት ነው። በአፈር ውስጥ በውሃና በአየር የተያዘ ቦታ አለ በአፈር ውስጥ። ያ ቦታ ፖሮሲቲ ይባላል። ስለዚህ እነዚህ ሁሉ በፊዚካል ፕሮፐርቲ ሶይል ስር የሚጠቃለሉ ናቸው። በመቀጠል ኬሚካል ፕሮፐርቲ ሶይል አለ። ኬሚካል ፕሮፐርቲ ምንድን ነው? ይሄ ኬሚካል ፕሮፐርቲ ለሶይል ያለው ኬሚካል ፕሮፐርቲ ምን ምን ያካትታል? ለምሳሌ ኒውትሪየንት ኮንቴንት አለ፣ ሳሊኒቲ አለ፣ ፒኤች አለ፣ ኦርጋኒክ ማተር አለ፣ ሚነራል ኮንቴንት ኦር ፓሬንት ማቴሪያል ዘ ሶይል ኢዝ ሜድ አፕ ኦፍ ኢዝ ፓሬንት ማቴሪያል። ስለዚህ እነዛ ሁሉ በኬሚካል ፕሮፐርቲ ኦፍ ሶይል ስር የሚጠቃልሉ ናቸው። ኒውትሪየንት ኮንቴንቱ ለምሳሌ ስንት ፐርሰንት ናይትሮጂን አለ፣ ስንት ፐርሰንት ኦክሲጂን አለ፣ ስንት ፐርሰንት ፎስፈረስ አለ፣ ስንት ፐርሰንት ሌላ ኒውትሪየንት ታይፖች አሉ የጊበን ሶይል ላይ። ስለዚህ ኬሚካሎች ናቸው። እነዛ ኬሚካሎች ምን ያክል ይገኛሉ፣ ፕሮፐርቲያቸው ምን ይመስላል የሚለውን ያጠቃልላል። ሳሊኒቲ ለምሳሌ ሶይልን ስናጠና ጊዜ አሲዲክ ሶይል፣ ዜን አልካሊን ሶይል፣ ዜን ኒውትራል ሶይል እንላለን። ፒኤች ቫልዩን ሜዥር አድርገን ማለት ነው። ስለዚህ አሲዲክ ቫልዩ ሲሆን ሃይ አሲድ ኮንሰንትሬሽን ያለበት ሶይል ምን ይሆናል? የተኛው ኤሌመንት ወይም የተኛው ኬሚካል በብዛት ሲገኝ ነው አሲዲክ ሶይል የምንለው። ሌላኛው ደግሞ አልካሊን ስንል ጊዜ ምን ሲበዛበት ነው አንድ ሶይል ታይፕ ላይ። ኒውትራል ሲሆንስ ምን መሆን አለበት? እነዛ ኒውትሪየንቶች አማውንቱ ምን መሆን አለበት የሚለውን አጠቃላይ በፒኤች ውስጥ እና በሳሊኒቲ ውስጥ እናገኛለን። ሌላኛው ኦርጋኒክ ማተር፣ ለምሳሌ የተለያዩ ኦርጋኒክ ማተሮች አሉ። አንድ አካባቢ ላይ የሚገኝ አፈር ላይ የተለያዩ ኦርጋኒክ ማተሮች አሉ። ለምሳሌ ካርቦን ኮንቴንት አለ፣ ለምሳሌ ሂውመስ አለ። የተለያዩ አኒማል እና ፕላንት ሪሜይንስ ቦዲዎች አሉ። ለምሳሌ የተለያዩ ቅጠላቅጠሎች አሉ፣ ሳሮች አሉ፣ የተለያዩ ኢንሴክቶች አሉ። እነዛ ሲሞቱ ጊዜ ምንድን ነው የሚሆኑት? ህይወታቸው ካለፈ በኋላ ሰውነታቸው ይበሰብሳል። ቢኮዝ ኦፍ ባይ ዘ አክሽን ኦፍ ምን ባክቴሪያ እና ፋንጊ። ባክቴሪያ እና ፋንጊ እነዛ ነገሮችን ያበሰብሷቸዋል። ከዛ በኋላ ያ የበሰበሰው አካላቸው ወደ ምን ይቀየራል? ወደ ኦርጋኒክ ማተር ይቀየራል። ስለዚህ ያ ሁሉ የሚገኘው የት ነው? በሶይል ውስጥ ነው። ሌላኛው ሚነራል ኮንቴንት አለ ወይ ፓሬንት ማቴሪያል አለ። አንድ አፈር ሲፈጠር ጊዜ መጀመሪያ ጊዜ መነሻው ከየት ነው? ከፓሬንት ማቴሪያል ወይም ከሮክ ነው። ሮኩ ምን አይነት ሮክ ነው? ያ ሶይል የተፈጠረበት ሮኩ ምን አይነት ሮክ ነው? ኢግኔስ ሮክ ነው? ሴዲሜንታሪ ሮክ ነው? ሜታሞርፊክ ሮክ ነው? ፓሬንት ማቴሪያሉ የት ነው የሚገኘውንም ኬሚካል ፕሮፐርቲ ላይ የሚካተተው ይሆናል። 3 ባዮሎጂካል ፕሮፐርቲ ኦፍ ዘ ሶይል። ይሄስ ምን ያጠቃልላል? አክቲቪቲ ኦፍ ማይክሮብስ ኢን ኤ ጊቨን ሶይል። እዚህ ጋር የተለያዩ ፋንጊ አለ፣ ባክቴሪያ አለ፣ ኤርዝዋርም የምንለው አለ። የነዛ ሁሉ እንቅስቃሴ አክቲቪቲ ኦፍ ማይክሮብስ እዛ ውስጥ ይካተታል። ሌላኛው ባዮማስ አለ፣ ባዮዳይቨርሲቲ አለ፣ ባዮሎጂካል አክቲቪቲ እና ኤክሴትራ አለ። ባዮማስ ለምሳሌ አንድ አካባቢ ላይ ያለው ባዮማሱ፣ ባዮዳይቨርሲቲው እና ሌሎች ባዮሎጂካል አክቲቪቲዎች ሁሉ ባዮሎጂካል ፕሮፐርቲ ስር የሚጠቃለሉ ናቸው ማለት ነው። 3.1 ፊዚካል ፕሮፐርቲስ ኦፍ ሶይልስ። The physical properties of soils control to a marked extent they are used for both agricultural and non-agricultural purposes. ይህን ፊዚካል ፕሮፐርቲ ማወቃችን ለምንድን ነው የሚጠቅመን? ቦዝ ፎር አግሪካልቸራል እና ናን አግሪካልቸራል ፐርፐስ። የተኛው አፈር ለአግሪካልቸር ወይም ለእርሻ ስራ ምቹ ነው፣ የተኛው ደግሞ ከአግሪካልቸር ውጭ ለሆኑ ነገሮች ምቹ ነው። ለምሳሌ ሬሲደንሻል ኤሪያስ የምንላቸው ለምሳሌ ሰው ልጆች ቤት ምናምን ሰርተው የሚኖሩባቸው አካባቢዎች አሉ። በብዛት ደግሞ ለእርሻ ምቹ ናቸው ተብሎ የተመረጡ አፈር አይነቶች አሉ። ለምሳሌ እነዛ ነገሮችን ለመለየት በጣም ያስፈልጋል ማለት ነው ሶይል ፊዚካል ፕሮፐርቲን ማጥናት ማለት ነው። ያን ለምሳሌ የህንፃ አንድ ቦታ ላይ ለመስራት ካስፈለገ የዛ አካባቢ ኬሪንግ ካፓሲቲ ይታያል። መሬቱ ምን አይነት ጥንካሬ አለው፣ ምን አይነት ኮምፖነንቶች አሉ እዛ መሬቱ ውስጥ ህንፃው መሸከም ይችላሉ ወይስ አይችሉም። ለምሳሌ አንዳንድ ቦታዎች ላይ በጣም ረዣዥም ህንፃዎች ይሰራሉ። አንዳንድ ቦታዎች ላይ ደግሞ በጣም አጫጭር ህንፃዎች ግራውንድ ፕላስ 2 ወይም 3 የሚሰራባቸው ቦታዎች አሉ። የዛ ሁሉ መንስኤ ወይም እዛ ላይ ተጽዕኖ የሚያሳድረው የሶይል ፊዚካል ፕሮፐርቲ ሊሆን የሚችልበት አጋጣሚ ይኖራል ማለት ነው።
ዘ ኔቸር ኤንድ ፕሮፐርቲስ ኦፍ ኢንዲቪዥዋል ፓርቲክልስ። ስለዚህ እያንዳንዱ ሶይል የራሱ የሆነ ኢንዲቪዥዋል ፓርቲክል እና የዛ የኢንዲቪዥዋል ፓርቲክል ኔቸር አለ ወይም ካራክተር አለ። ዜን ኦልሶ their size distribution and their arrangement in soils have huge effects on plant growth and on all kinds of soil manipulations and use። ስለዚህ እነዛ ፓርቲክሎች ወይም ቅድም ያልናቸው ቴክስቸር አለ፣ ቴክስቸር ስትራክቸር ምናምን ፖሮሲቲ ያልናቸው ነገሮች አሉ። እነዛ ነገሮች ሁሉ በሶይል አጠቃቀማችን እና በፕላንት ግሮዝ ላይ ወይም እኛ የምንዘራባቸው የተለያዩ ፕላንቶች አሉ አካባቢያችን በነዛ እድገታቸው ላይ በነዛ ህይወታቸው ላይ ሳስቴናቢሊቲያቸው ላይ በጣም ከፍተኛ የሆነ ሮል አለው ማለት ነው። ሶ ፊዚካል ፕሮፐርቲ so these properties determine the availability of oxygen in soils, the mobility of water into or through soils and the ease of root penetration ይላል። ይህ እነዚህ ፊዚካል ፕሮፐርቲዎች ምን ያደርጋሉ? ዲተርማይን ያደርጋሉ፣ ይወስናሉ። ምኑን? አቫይላቢሊቲ ኦፍ ኦክሲጅን ኢን ዘ ሶይል። ለምሳሌ ክላይ ሶይል እና ሳንዲን ሶይልን መውሰድ ትችላላችሁ። ሁለት የተለያዩ ሶይሎች ናቸው፣ ክላይ እና ሳንዲን ሶይል። አቫይላቢሊቲ ኦፍ ኦክሲጅን ስናይ ጊዜ የትኛው ጋር ነው ሃይ አቫይላቢሊቲ ኦፍ ኦክሲጅን ኮንሰንትሬሽን የሚኖረው? በክላይ ነው ወይስ በሳንዲ ሶይል ነው? መልሱ በሳንዲ ሶይል ነው። ምክንያቱም ሳንዲ ሶይል ስትራክቸሮቹ ትላልቅ ናቸው። ለምሳሌ ቴክስቸር ሳይዙን ስንመለከት ጊዜ እነዛ ፓርቲክሎች ሰፋፊ ናቸው ወይም ትላልቅ ናቸው ፓርቲክሎቹ፣ የሶይል ፓርቲክሎቹ። ከዛ የተነሳ በውስጡ ኦክሲጅን እንደፈለገ ይንሸራሸራል ወይም ይንቀሳቀሳል ማለት ነው። ውሃው እንደዛው ነው። አሸዋማ መሬት ላይ ሲጨምሩት ውሃው ወዲያውኑ ወደ ውስጥ ይገባል ዘልቆ። ግን ይሄ ክላይ ወይም ሸክላ አፈር የምንለው የምትወዱት በጣም ደቃቅ ነው፣ በጣም ደግሞ ኮምፓክትድ ነው። የፓርቲክሎቹ ሳይዙ በጣም ትንሽ ነው፣ አነስ ያለ ስለሆነ ወይም ደቃቅ ስለሆነ እርስ በርስ የመጣበቅ ኃይል አለ። ከዛ የተነሳ ምንድን ነው የሚያደርገው? ውሃም ይሁን አየሩ በሚገባ በውስጡ መንቀሳቀስ አይችልም ማለት ነው በክላይ ወይም በሸክላ አፈር ላይ። እንደ ዘ ኢዝ ኦፍ ሩት ፔኔትሬሽን። ለምሳሌ አንድ ፕላንት አሸዋማ መሬት ላይ እና የክላይ ሶይል በምንለው ወይም ሸክላማ አፈር ላይ ብትተክሉት ወዲያውኑ ያ ፕላንት የተተከለው ፕላንት ወይም እጽዋት ስሩን ወደ ታች ፔኔትሬት አድርጎ መስደድ የሚችለው በየትኛው አፈር ነው? በአሸዋማው አፈር ማለት ነው። ምክንያቱም አንድ ፕላንት እድገቱን ወይም ሲዱ ጀርሚኔት ከሆነ በኋላ ስሩ ወደ ታች ይሰዳል። ምን ለመፈለግ? የተለያዩ ኒውትሪየንትና ውሃን ከአፈር ውስጥ ለማግኘት ማለት ነው። ስለዚህ አሸዋማ አፈር ላይ የቻለውን ያክል ወደ ታች ስሩን ወደ ታች በጣም ፔኔትሬት ያደርጋል። ግን ቅድም እንዳልነው ክላይ ሶይል ላይ ደንስ ስለሆነ ሶይሉ ደንስ ነው፣ ጥቅጥቅ ያለ ነው፣ ኮምፓክት ነው፣ በጣም ጠንካራ ነው። አንድ ላይ የተሰበሰበ ስለሆነ ስሩ ወደ ታች ሰርስሮ ወይም ጎርጉሮ ወደ ታች ለመግባት በጣም ይቸገራል። ስለዚህ እነዚህ ፊዚካል ፕሮፐርቲዎች ፕላንት ግሮዝ ላይ በሶይል ውሃና በሶይል ኦክሲጂን አቫይላቢሊቲ ላይ እና ሌሎች ነገሮች ላይ ከፍተኛ የሆነ አስተዋጽኦ አላቸው ወይም ሚና አላቸው ማለት ነው። እዚህ ጋር ስላይዱ ላይ ሪሱ ወደ ታች ወርዷል። እዚህ 3.11 ሞስት ኢምፖርታንት ሶይል ፊዚካል ፕሮፐርቲስ ይላል በሰማያዊ የተጻፈው። ዋና ዋና የሶይል ወይም የአፈር ፊዚካል ፕሮፐርቲዎች ወይም ጸባዮቹ ምንድን ናቸው የሚለው ነው። አንደኛው ዘ ፕሮዳክቲቭ ካፓሲቲ ኦፍ ዘ ሶይል። እዚህ ከምርት አሰጣጥ ጋር የተገናኘ ነው። የፕሮዳክቲቭ ካፓሲቲው ምን ይመስላል? የሆነ አፈር ፕሮዳክቲቭ ካፓሲቲው ለምሳሌ የሆነ ሄክታር 3፣ 4፣ 5 ወይም 10 ሄክታር ሊሆን ይችላል። እዛ ሶይል ላይ ያለው ፕሮዳክቲቭ ካፓሲቲ ምን ይመስላል? እዚህ ሃይ ፕሮዳክቲቭ ካፓሲቲ፣ ሚዲየም ኦር ሎ ፕሮዳክቲቭ ካፓሲቲ። ሃይ ከሆነ ለምንድን ነው? ሚዲየም ከሆነ ለምንድን ነው? ዜኖሱ ሎ ፕሮዳክቲቭ ካፓሲቲ ያለው ከሆነ ለምንድን ነው ሎ ፕሮዳክቲቭ ካፓሲቲ እንዲኖር ያደርገው? ሌላኛው ዘ ዲግሪ ኦፍ ኤሬሽን። እዚህ ጋር ዘ ዲግሪ ኦፍ ኤሬሽን ማለት ሶይል ኤር አለ፣ ሶይል ኤር አለ። ስለዚህ አየር በሚገባ ወደ ውስጥ ሊዘልቅ ይችላል። ለምሳሌ እኛ የሆነ ነገር ለመስራት ያቀድንለት ቦታ ላይ የእርሻ ስራ ሊሆን ይችላል፣ ሌሎች ነገሮች ሊሆኑ ይችላሉ። በሚገባ የአየር እንቅስቃሴ አለ በውስጡ። እሱ እንደ አንድ ፊዚካል ፕሮፐርቲ ነው። ሌላኛው ሞይስቸር ኮንተንት
ኦፍ ዛት ሶይል ሞይስቸር ኮንቴንት። ሞይስቸር ኮንቴንቱ ምን ይመስላል? ለምሳሌ ውሃ ያገኛል። ከዝናብ ሊሆን ይችላል፣ ከመስኖም ሊሆን ይችላል። ያገኘውን ውሃ በውስጡ በሚገባ አምቆ የመያዝ ፕሮባቢሊቲ ወይም ፖቴንሻል አለው ይሄ መሬት። ዞን ኦፍ ሩት ፔኔትሬሽን ኦፍ ዘ ሶይል ኦር ሶይል ዴፕዝ። ሌላኛው ሶይል ዴፕዙ ምን ይመስላል? ለምሳሌ ጥልቀት ያላቸው አፈር አይነቶች እና ጥልቀት የሌላቸው አፈር አይነቶች አሉ። ለምሳሌ አንዳንድ ቦታ ላይ ሲቆፍሩ ጊዜ በጣም ጥልቀት ያላቸው አፈር አይነቶች አሉ። አንዳንድ ቦታ ደግሞ ትንሽ ከቆፈራችሁ በኋላ ድንጋይ የምታገኙባቸው አፈር አይነቶች አሉ። እዚህ ሶይል ፊዚካል ፕሮፐርቲ እነዚህ ነገሮችን ዲተርማይን ያደርጋል። በተጨማሪ ዘ ሜይን ፊዚካል ፕሮፐርቲስ ኦፍ ሶይል ይላል። እዚህ ጋር እንደገደመው እዚህ ጋር መሬቱ ወደታች የወረደበት አጋጣሚ አለ። እዚህ ጋር ዋና የአፈር ፊዚካል ፕሮፐርቲ የምንላቸው ምን ያካትታሉ? የአንድ አፈር ከለር አለ፣ ሶይል ከለር። ለምሳሌ አንዳንድ አፈር አይነቶች ቀይ ናቸው፣ አንዳንድ አፈር አይነቶች ደግሞ ወደ ቢጫ ያዘነብሉ ናቸው፣ አንዳንዶቹ ደግሞ ቡናማ ናቸው፣ አንዳንዱ ደግሞ ጠቆር ያሉ ናቸው፣ አንዳንዱ ደግሞ የሆነ አመዳማ አይነት መልክ ያላቸው አፈር አይነቶች አሉ። ይህ ሁሉ የሶይል ፊዚካል ፕሮፐርቲ ያረጋግጥልናል። ዜን ቴክስቸር አለ። ሶይል ፓርቲክሎች አሉ። ለምሳሌ በጣም ደቃቅ የሆነ ሶይል ፓርቲክል የያዙ ሶይል ታይፖች አሉ። ስፔሻሊ ክላይ ሶይል፣ እዛ ደግሞ በጣም ወፈር ያሉት ፓርቲክሎቹ ወይም ቴክስቸር ያላቸው ሶይል ታይፖች አሉ። ስፔሻሊ ሳንዲ ሶይል። ይሄ ሶይል ፊዚካል ፊዚካል ፕሮፐርቲ ሶይል ውስጥ ሌላኛው ነው። ሌላኛው ሶይል ዴፕዝ ነው፣ ጥልቀት ነው። ቅድም እንዳልነው የሶይል ጥልቀትን ፊዚካል ፕሮፐርቲ ይወስናል። ወይም አንደኛው ፊዚካል ፕሮፐርቲ ነው፣ ሌላው ስትራክቸር ነው። ፖሮሲቲ፣ አግሪጌሽን፣ እነዛ ነገሮች ቅድም ያልናቸው ሶይል ፓርቲክሎች አሉ። አግሪጌሽናቸው ምን ይመስላል? ፖሮሲቲ አቀማመጣቸው፣ የነገሮቹ አሬንጅመንታቸው ምን ይመስላል? አቀማመጣቸው በተለያየ ለምሳሌ ፍላት ሳይዝድ አለ፣ እዛ ብሎክ ስትራክቸር ያላቸው አሉ፣ እዛ እንደ ኮን አይነት ወይም እንደ ሲሊንደሪካል አይነት ሼፕ ያላቸው ስትራክቸር ያላቸው አግሪጌሽን ያላቸው ሶይል ታይፕ እንትኖች አሉ፣ ስትራክቸሮች አሉ። ዜን ዋተር ሆልዲንግ ካፓሲቲ፣ የውሃ የመያዝ አቅም፣ የውሃ አምቆ የመያዝ አቅም ፊዚካል ፕሮፐርቲ ውስጥ ሶይል ነው። ሌላኛው ካፒላሪቲ ነው። ካፒላሪቲ ይሄ ለምሳሌ በፕላንት ስር ውስጥ እና በአፈር ውስጥ ያለው ውሃ በተለያዩ ሙቀት ጊዜ ላይ ቶሎ ተኖ የመውጣት እና ያለመውጣት ሁለቱንም አጋጣሚዎችን የያዘ ነው። ለምሳሌ አንዳንድ አፈር ላይ ትንሽ ሙቀት ነገር ሲያገኙ ጊዜ በውስጣቸው ያለው ውሃ ቶሎ በኢቫፖሬሽን አማካኝነት የሚለቁበት አጋጣሚ አለ። ይሄን ካፒላሪቲ ነው። ኒውትሪየንት አብዞርፕሽን ካፓሲቲ፣ በውስጡ ያሉት ኒውትሪየንቶች እንዴት ነው አብዞርፕ የሚያደርጉት? ኒውትሪየንት አብዞርፕሽን ካፓሲቲ፣ የተለያዩ ኒውትሪየንቶች አሉ አፈር ውስጥ። እነዛ ኒውትሪየንቶች በፍጥነት ነው አብዞርፕ የሚደረጉት? በስሎው ነው ወይስ እንዴት ነው? በዛ አፈር ውስጥ ነው። ኢዝ ኦፍ ኮምፓክሽን፣ ይህ ኮምፓክሽን ማለት ለምሳሌ እርስ በርስ የመጣበቅ ነው። ነገሮቹ ወይ ፓርቲክሎቹ እርስ በርስ የመጣበቅ ሁኔታ ነው ኢዝ ኦፍ ኮምፓክሽን። የትኛው ነው ኢዝሊ ኮምፓክት የሚሆነው? የትኛው ነው የሚያስቸግረው? አይሬሽን፣ ቅድም መጀመሪያ ላይ እንዳልነው አይሬሽን ኤር ሙቭመንት ኢን ዘ ሶይል which is related with the porosity or open space of the soil, then relative temperature of the soil, then leaching or escaping of minerals from the soil። እነዚህ ሁሉ ምንድን ናቸው? the main physical properties of a given soil ብለን መያዝ እንችላለን። ኔክስት ዋን ሶይል ኦር ቴክስቸር። አሁን እዚህ ጋር ያየናቸው ነገሮችን ደግሞ እዚህ ጋር የተወሰኑትን አንድ በአንድ ለማየት እንሞክራለን ማለት ነው። የፊዚካል ፕሮፐርቲ ኦፍ ሶይል ውስጥ የተካተቱት ውስጥ የመጀመሪያው ሶይል ቴክስቸር ነው። ምንድን ነው ሶይል ቴክስቸር ማለት? ሳይዝ ኦፍ ሚነራል ፓርቲክልስ። አፈርን በእጃችን ስንይዘው ወይም ስንዳስሰው ጊዜ የተለያዩ ለምሳሌ አንድ 3 ወይም 2 አፈር አይነቶችን ወስደን ስንዳስስ ጊዜ ሳይዝ ኦፍ ሚነራል ፓርቲክል ወይም ሶይል ቴክስቸር የተለያየ ነው። ለምሳሌ ሳንዲ ሶይል እና ክላይ ሶይል ወስዳችሁ ብታዩት ጊዜ ክላይ ሶይል በጣም ፋይን ነው ወይም ደቃቅ ነው። ደቃቅ ሆኖ ነው የሚሰማው በእጃችን ዳስሰን ስናይ ጊዜ። ሳንዲ ሶይል ደግሞ
unconsolidated or it is not fine state። ይሄ ነው ቴክስቸር የምንለው። it is defined as the relative proportions of the different particle size fractions especially referred to as sand, silt እና clay። እነዚህ ናቸው። the distribution of particle size determines soil texture which can be assessed in the field by particle size analysis in the laboratory። ይሄ ነገር ማወቅ የምንችለው ወይም መዳሰስ የምንችለው በላብ ነው። በፊልድ ላብ ላይ ነው ፓርቲክል ሳይዙ አናላይዝ የሚያደርገው ላቦራቶሪ አለ፣ የሶይል ላቦራቶሪ። በዛ ላይ ሶይል ቴክስቸር ቴስት አድርገን እነዚህ ነገሮችን ማወቅ እንችላለን ማለት ነው። የሶይል ቴክስቸር ሲልት ላይ፣ ሳንዲ ላይ፣ ክላይ ላይ ምን አይነት ቴክስቸር አላቸው የሚለው ነገር የፊልድ ላቦራቶሪ ማየት እንችላለን ማለት ነው። በዛ ነው የሚታወቀው አብዛኛው ጊዜ። ፊልድ አናሊሲሱ ደግሞ እንዴት ነው የሚደረገው? ኢት ኢዝ ካሪድ አውት ኢን ዘ ፎሎዊንግ ዌይ የሳምፕል ሶይል ስሞል ሶይል ሳምፕል ኢዝ ቴክን። የሆነ ቦታ ላይ የተወሰነ አፈር ናምና ትወስዱታላችሁ። ከዛ በኋላ የወሰዳችሁትን አፈር የሆነ ነገር ላይ ትጨምሩታላችሁ። ቅድም እንዳልኩት ጣሳ ነገር ላይ ወይም የሆነ ትንሽዬ ባልዲ ነገር ላይ ትጨምራላችሁ። ከዛ በኋላ ምንድን ነው የምታደርጉት? ውሃ ትጨምራላችሁ ላይ ላይ water is added to the sample then and it is kneaded between the fingers and the thumbnail until the aggregates are broken down። ከዛ በኋላ ምንድነው ለምሳሌ ልክ ዱቄት በወፍጮ ቤት አስፈጭታችሁ ከመጣችሁ በኋላ ቂጣ ለመጋገር ወይም የሆነ ሊጥ ለመስራት ከፈለጋችሁ ልክ እንደሚቦካ አፈርንም እንደዛው ታደርጉታላችሁ ማለት ነው። በጣታችሁ ግሬኑን ወይ ይሄ ወፈር ወፈር የሚለው ነገር በጣታችሁ እንዲህ የካሊካ እያደረጋችሁ ታጠፉታላችሁ አግሪጌቱ እስከሚጠፋ ማለት ነው። ወይም ወፈር ወፈር ያሉ ነገሮቹ እንዲሰባበሩ በጣታችሁ በጣም ጫን እያደረጋችሁ እንትን ታደርጋላችሁ። ከዛ the guidelines to determine the particle class are as follows። ከዛ በኋላ ምንድነው ጋይድላይኖች አሉ። ሳንድ ሲሆን ሳንድ ፓርቲክልስ are large enough to grate against each other and they can be detected by sight። እዛ በእጃቸው የሚሰባበሩና የማይሰባበሩ አሉ። እዚህ ሳይሰባበሩ የቀሩት ሳንድ ፓርቲክሎች ናቸው። they are large enough to grate against each other and they can be detected by sight። እነዛን ደግሞ በአይናችን እንዲሁ በማየትም መለየት እንችላለን። ሳንድን ሸዋማ የሆነው ሳንድ ሾውስ ኖ ስቲክነስ ኦር ኢላስቲሲቲ ወይም ዌት። እዛን ሌላኛው ደግሞ ምንድነው ሳንድን መለየት የምንችልበት ዝዴ ውሃ ጋር ካቀላቀለን በኋላ there is no thickness on sandy soil or no plasticity when it will be wet። እርጥብ ከሆነ በኋላ ወይም ውሃ ከተጨመረ በኋላ ሳንዲ ሶይል ይህ እንደ ማስቲካ የሚያጣብቁ ሶይል ታይፖች አሉ። ሰርክላር ሶይል እንደዛ አይሆንም። ሳንዲ ሶይል ሚስቴክነስ የለው ማለት ነው። ከዛ ተነሳ ሳንድ መሆኑ ማረጋገጥ እንችላለን። ስልት ሲሆን ምንድነው የሚሆነው? ግሬንስ ካኖት ቢ ዲቴክትድ ባይ ፊሊንግ። ግሬኖች ወይ በዛ በእጃችን እንዲህ ስናደርግ በጣትና በጣት መካከል ይዘን እንዲህ ስናንቀሳቀስ ግሬኖቹ ካኖት ቢ ዲቴክትድ ባይ ፊሊንግ። ምንም የሚሰማን ስሜት የለም። ሸካራ አይነት ስሜት አይሰማባት። ዘ ፕሬዘንስ ሚልክ ዘ ሶይል ፊልም ስሙዝ ሶፍት ኤንድ ኦንሊ ቬሪ ስላይትሊ ስቲኪ። ስለዚህ ሲልት መሆኑን የምናረጋግጠው እንዴት ነው? ዘ ፕሬዘንስ ሚልክ ዘ ሶይል ፊል ስሙዝ። አፈሩ በጣም ስሙዝ እንዲሆን ያደርጋል። የሆነ ሶፊ ሳሙና ለምሳሌ በእጃችሁ ላይ ቀብታችሁ እንትን ስታደርጉ የሚሰማው ስሜት አለ። ልክ እንደዛ ስሜት ይሰማል አፈሩ በጣትና በጣት መካከል እንደ ሲታሹ ጊዜ ማለት ነው የሚሰማው። እንደ ኦንሊ ቬሪ ስላይትሊ ስቲኪ። ስለዚህ ቬሪ ስላይትሊ ስቲኪ ነው። ሙሉ በሙሉ ስቲኪ አይደለም፣ ግን በአንጻራዊነት ስቲኪ የመጣበቅ ባህሪ ያለው ሙሉ በሙሉ ባይሆን ትንሽ የመጣበቅ ባህሪ ያለው ሲልት ግሬን ወይ ሲልት። ከላይ ምንድን ነው የሚሆነው? የካራክተሪስቲክ ኦፍ ክላይ ኢዝ ስቲክነስ። ይሄ ደግሞ በስቲክነስ ነው የሚታወቀው፣ ያጣብቃል። if the soil sample can be rolled easily and the sample is sticky and plastic when wet or hard and cloudy when dry it indicates high clay content። ይሄ ምንድን ነው የሚሆነው? እንደ ማስቲካ ያጣብቃል፣ የሚጣበቃል ከእጃችን ጋር። if the soil sample can be rolled easily and the sample is sticky and plastic፣ እንደ ፕላስቲክ ነው የሚሆነው ውሃ ሲያገኝ ጊዜ።
ኦር ሃርድ ኤንድ ክሎዲ ወይም ሲደርቅ ጊዜ ምንድነው የሚሆነው? በጣም ጠንካራና ክሎዲ። ለምሳሌ ይሄ ሲሚንቶ ለምሳሌ ወለል ሲሚንቶ ከተሰራ በኋላ አንዳንድ ጊዜ ሲሰነጠቅ ጊዜ የሚያሳየው አይነት ባህሪ ያሳያል። ክሎዲ ወይም ኢንዲኬትስ ሃይ ክሌይ ኮንቴንት። ይሄ የሚያሳየው ምንድነው? በውሂዱ ላይ ወይም በእኛ ናሙና ላይ ሃይ ክሌይ ኮንቴንት መኖሩን ያረጋግጠልናል። ኖት ዛት ሃይ ኦርጋኒክ ማተር ኮንቴንት ቴንድስ ቱ ስሙዘን ዘ ሶይል ኤንድ ካን ኢንፍሉዌንስ ዘ ፊሊንግ ፎር ክሌይ። ምን ይላል እዚህ ጋር? ኖት ዛት ሃይ ኦርጋኒክ ማተር ኮንቴንት ቴንድስ ቱ ስሙዘን ዘ ሶይል ኤንድ ካን ኢንፍሉዌንስ ዘ ፊሊንግ ፎር ክሌይ። ኦርጋኒክ ማተር ደግሞ በከፍተኛ ሁኔታ በዛ እኛ ናሙና በወሰነው ሶይል ላይ ካለ ምንድነው የሚያደርገው? አፈሩን በጣም ስሙዝ ያደርጋል። ሸካራ ሳይሆን ከውሃ ጋር ካቀላቀለን በኋላ በጣም ስሙዝ ይሆናል። ልክ የፍርኖ ዱቄት ሲቦካ ጊዜ የሚያሳየው አይነት ባህሪ ስሙዝን የሆነ ባህሪ አለው። ይህንን ያሳያል። ይሄ እንደዛ የሚያደርግ ካራክተር ወይም ባህሪ ካለው እዛ አፈር ውስጥ ምንድነው ኦርጋኒክ ማተር ይዘቱ በከፍተኛ ደረጃ ይገኛል ማለት ነው። Another one is classification of soil particles ይላል። soil particles classification እዚህ ጋር ተቀምጧል። variety of systems are used to define the size range of particles. Here the range of sand, silt and clay that define a particle class differs among countries. ይሄ ክላሲፊኬሽን ከሀገራት ወደ ሀገራት ስንሄድ ጊዜ ልዩነት አለው ወይም ቫሪዬሽን አለ። ለምሳሌ አሜሪካ ላይ ያለው እነዛ ፓርቲክል ክላሲፊኬሽን ሌላ ሀገር ላይ ስትሄድ ጊዜ ሌላ ነው። ኢትዮጵያ ላይ ያለው ሌላ ነው። ሌላ ሀገር ደግሞ ስትሄድ ሌላ ነው። The following are some of the systems being used in different countries. ግን አሁን ቀጥለን የምናያቸው ክላሲፊኬሽን ሲስተሞች አብዛኛው ሀገራት ላይ የተለመዱ ናቸው፣ ሙሉ በሙሉ ባይሆንም ማለት ነው። አንደኛው USA or United States Department of Agriculture or USDA ያስቀመጠው መሰረት ሳንድ ሶይል ብለው እነሱ የወሰዱት የግሬን ወይም ፓርቲክሉ ሳይዝ እስከ ስንት ሚሊሜትር ነው? ቬሪ ኮርስ ሳንድ ብለው እነሱ ያስቀመጡት ከ1 እስከ 2 ሚሊሜትር ሳይዝ ያላቸው ናቸው። ኮርስ ሳንድ ብለው ያስቀመጡት ከ1 እስከ 2 ሚሊሜትር ሳይዝ ያላቸው ቬሪ ኮርስ ሳንድ ተብሎ ነው የተቀመጡት በዩኤስዲኤ ሜዥርመንት መሰረት ማለት ነው። ኮርስ ሳንድ እዚህ ምንድነው? ቬሪ ኮርስ ሳንድ ይላል። ቬሪ ኮርስ ሳንድ 1 እስከ 2 ሚሊሜትር ዲያሜትር። ሌላኛው ኮርስ ሳንድ ነው 0.5 እስከ 1 ሚሊሜትር ነው። ኮርስ ሳንድ የመጀመሪያው ቬሪ ኮርስ ሳንድ፣ እዚህ ጋር ኮርስ ሳንድ 0.5 እስከ 1 ሚሊሜትር። ሌላኛው ሚዲየም ሳንድ የተባለው ደግሞ 0.25 እስከ 0.5 ሚሊሜትር። ፓይን ሳንድ የተባለው ፓይን ደቃቅ አሸዋ የተባለው 0.1 እስከ 0.25 ሚሊሜትር። በጣም ደቃቅ አሸዋ የተባለው ደግሞ 0.05 እስከ 0.01 ሚሊሜትር ሳይዝ ውስጥ የተካተቱት ናቸው። ሁለተኛው ላይ ሲልት ሶይል ክላሲፊኬሽን ላይ ሲልት ብለው ያስቀመጡት 0.02 እስከ 0.05 ሚሊሜትር። ኪላይ ደግሞ ለዛ 0.002 ሚሊሜትር ብለው ነው ያስቀመጠው የዩኤስዲኤ መስፈርት መሰረት ማለት ነው። ይሄ መስፈርት ደግሞ በአብዛኛው ሀገራት ላይ እውቅና አለው ወይም ተቀባይነት ያለው የሶይል ፓርቲክል ክላሲፊኬሽን ነው ማለት ነው። ሌላኛው ዩናይትድ ስቴትስ ፓብሊክ ሮድስ አድሚኒስትሬሽን የተባለው ተቋም ደግሞ ሳንድን ኮርስ ሳንድ እና ፋይን ሳንድ ብሎ ነው የለየው። ኮርስ ሳንድ ሳይዙ ስንት እስከ ስንት ነው? 0.25 እስከ 2 ሚሊሜትር። ፋይን ሳንድ 0.05 እስከ 0.25 ሚሊሜትር። ቢ ላይ ሲልት ደግሞ 0.02 እስከ 0.05 ሚሊሜትር። ሲ ላይ ላይ 0.002 ሚሊሜትር ብሎ ነው ያስቀመጠው ዩናይትድ ስቴትስ ፓብሊክ ሮድስ አድሚኒስትሬሽን የተባለው ዩኤስፒአርኤ የተባለው ኦርጋናይዜሽን ማለት ነው። ሶስተኛው ላይ ኢንተርናሽናል ሶሳይቲ ኦፍ ሶይል ሳይንስ ISSS። ይሄ ሳንድን በስንት ነው የከፈለው? ኮርስ ሳንድ እና
ፋይን ሳንድ ብሎ ነው የከፈለው። ኮርስ ሳንድ እና ፋይን ሳንድ። ኮርስ ሳንድ ዲያሜትር በስንት ሚሊሜትር ነው? ፓርቲክል ሳይዙ 0.2 እስከ 2 ያለው ኮርስ ሳንድ ማለት ነው። ፋይን ሳንድ ደግሞ 0.02 እስከ 0.2 ሚሊሜትር ነው። ስልትን ስናየው ጊዜ 0.02 እስከ 0.002 እስከ 0.02 ሚሊሜትር ይላል። ለዛ 0.002 ሚሊሜትር ብሎ ነው ያስቀመጡት እዚህ ኢንተርናሽናል ሶሳይቲ ኦፍ ሶይል ሳይንስ የተባለው ተቋም። አራት ላይ ነው ብሪቲሽ ስታንዳርድስ ኢንስቲትዩሽን ኦር BSI የተባለው ድርጅት ወይም ተቋም ሳንድን ስንት ቦታ ነው ከፈለው? 3 ቦታ ነው። ኮርስ ሳንድ፣ ሚዲየም ሳንድ እና ፋይን ሳንድ። ኮርስ ሳንድ 0.6 እስከ 2 ሚሊሜትር፣ ሚዲየም ሳንድ 0.2 እስከ 0.6 ሚሊሜትር፣ ፋይን ሳንድ ደግሞ 0.06 እስከ 0.2 ሚሊሜትር ብሎ ነው በራሳቸው ሜጀርመንት ያስቀመጡት እነዚህ ብሪቲሽ ስታንዳርድስ ኢንስቲትዩሽን። ሌላልሶ ሲልትን ደግሞ እንዴት ነው ካተጎራይዝ ያደረጉት? ኮርስ ሲልት አለ፣ ሚዲየም ሲልት አለ፣ ፋይን ሲልት አለ። 3 ቦታ ነው ሲልትን የከፈሉት። ኮርስ ሲልት 0.02 አፕ ቱ 0.06 ሚሊሜትር ዘይም ሚዲየም ሲልት 0.06 አፕ ቱ 0.02 ሚሊሜትር ዘይም ፋይን ሲልት 0.002 up to 0.006 millimeter. And lastly, ተክላይ it is less than 0.002 millimeter is the measurement which is taken by British Standards Institution or BSI institution to classify soil particles based on their own measurement ways. Next topic is soil textural class. What is soil textural class? And here the overall textural designation of a soil is called textural class and conventionally determined on the basis of the mass ratios of the 3 fractions. 3 broad and fundamental groups of soil textural class are recognized: sand, loams, and clay. These are the fundamental groups of soil textural class. እዚህ ጋር ሶይል ቴክስቸራል ክላስን ስናይ ጊዜ ተማሪዎቻችን ሶይል ቴክስቸራል ትሪያንግል የሚባል ነገር አለ። ለምሳሌ የተለያዩ ሶይል ታይፖች አሉ። አሁን መሰረታዊ የሚባሉት ክላይ፣ ሳንድ እና ሲልቲ ሶይል ናቸው። ግን የነሱ ውህድ አለ፣ ደግሞ የነሱ ኮምቢኔሽን አለ። ከነሱ አንዱ ከአንደኛው ጋር ኮምቢኔሽን ሲፈጥር ጊዜ የተለያዩ ሶይል ታይፖች አሉ፣ የነዚህ ብራንቾች አሉ። ስለዚህ እነዚህ ብሮድ ፋንዳሜንታል ግሩፕስ ኦፍ ሶይል ወይም ቴክስቸራል ክላስ ውስጥ የተለያዩ ደግሞ ሳብ ስፔሲፊክ ካቴጎሪዎች አሉ የሶይል። እነዛን ደግሞ የምናየው በየት ነው? በሶይል ቴክስቸራል ትሪያንግል ላይ ነው። ሳንድ the sand group includes all soils of which the sand separates make up 70% or more than material by weight. ሳንዲ ሶይል ብለን የምንጠራው ምንድን ነው የሚሆነው? 70% ሳንዱን ብቻ ይዞ ቀሪው 30% ደግሞ በሌሎች ሶይል ታይፖች የተሸፈነ ወይም የተያዘ ከሆነ we call it as sand soil. Second one is loam soil. This type of soil is an ideal loam may be defined as a mixture of sand, silt, and clay particles which exhibits light and heavy properties in about equal proportions. This type of soil contains the equal proportion of sand, silt, and clay particles. The equal proportion of these 3 particle categories, and it is ideal agricultural or the most important agricultural soil. It's loamy soil. Third one is clay. Clay must carry at least 35% of the clay separated, and in most cases not less than 40%. On the basis of these additional class names have been devised. clay soil የምንለው ስንት ነው? 35 ነው። አንዳንዴ ደግሞ ከአባ ያላነሰ መጠን clay ማተርን ሲይዝ ጊዜ ነው clay የምንለው። እዚህ ጋር ደግሞ እዚህ ጋር ደግሞ ኮምባይንድ ኔሞች አሉ። ለምሳሌ ሳንዲ ክላይ አለ። ሳንዲ ክላይ ብለን የምንጠራው ሶይል ታይፕ አለ።
ምንድን ነው ይዘቱ? ሜይ ኮንቴይን ሞር ሳንድ ኤንድ ክሌይ። አብዛኛው ፐርሰንቱ አሸዋ እና ክሌይ አማውንቱ ወይም ኮንሰንትሬሽን ካለ ምንድን ነው ባለው? ሳንዲ ክሌይ ይባላል። ሳንዲ ክሌይ የሁለቱ በጣም ከፍ ብሎ የዛኛው ካነሰ ማለት ነው። ሳንዲ ክሌይ ሲልት አማውንቱ በጣም ሌስ ሆኖ ሳንዲ ክሌይ ግን ሀይ አማውንት ከያዘ ሳንድ እና ክሌይ አማውንት ከያዘ ሳንዲ ክሌይ እንለዋለን። ላይክዋይዝ ዘ ሲልት ኮንቴንት ኦፍ ሲልቲ ክሌይ ዩዥዋሊ ኤክሲድስ ዛት ኦፍ ዘ ክሌይ ፍራክሽን ኢትሰልፍ። ሲልቲ ክሌይ ሲልትን እና ክሌይን ሰፊሽንትሊ ኃይል ይዞ ሳንዲን ደግሞ በትንሹ ሲይዝ ጊዜ ወይ ኳሊቲ ሲልቲ ክሌይ። ይሄ ነው እንግዲህ ውድ ተመልካቾቼ ወር ተማሪዎቼ ቴክስቸራል ትሪያንግል የምንለው ይሄ በጣም ወሳኝ እና መሰረታዊ የሚባል ነገር ነው። ጂኦግራፊ ተማሪ ይሄ ቢያውቅ በጣም ደስ ይለኛል። ለምሳሌ አንዳንድ ጊዜ እዚህ ጥያቄዎችም ይዘጋጃሉ፣ ይወጣሉ፣ ተማሪዎች የተለያዩ ነገሮችን ይሰራሉ። ለምሳሌ አንድ ሶይል እዚህ ጋር በትሪያንግሉ ታች ላይ ይሄ ፐርሰንት ኦፍ ሳንድ የሚለው ይታያቸዋል። ፐርሰንት ኦፍ ሳንድ ይላል። ከቀኝ ወደ ግራ ነው የሳንድ ፐርሰንቱ። ለምሳሌ ከቀኝ ወደ ግራ ታች ላይ ስታዩ 10፣ 20፣ 30፣ 40፣ 50 እያለ እስከ 100 ይሄዳል ማለት ነው። ፐርሰንቴጅ ኦፍ ሳንድ ማለት ነው። ከዛ ከግራ ደግሞ በግራ በኩል ወደ ላይ ገዝቶ ምኑን ነው የሚያሳየው? ፐርሰንት ኦፍ ክሌይ ነው። ፐርሰንት ኦፍ ክሌይ ነው። ሶይል ቴክስቸራል ትሪያንግል ላይ ስናይ ጊዜ ለምሳሌ ከትሪያንግሉ ጫፍ ወደ ታች ስንመጣ ጊዜ ምንድን ነው የሚሆነው? ፐርሰንት ኦፍ ክሌይ ይቀንሳል ማለት ነው። ጫፍ ላይ 100 ይሆናል። ታች እየወረደን ስንመጣ 90፣ 80 እያለ እስከ ስንት ነው? እስከ 10 ከዛ ወደ 0 ነው የሚወርደው ማለት ነው። ከዛ ደግሞ በግራ በኩል በቀኝ በኩል ስናይ ጊዜ ፐርሰንት ኦፍ ሲልት ይላል። ሲልት ትሪያንግል ጫፍ ላይ ትንሽ ነው። ከዛ ደግሞ ትሪያንግሉ ግርጌው ላይ ታች ላይ ስንመጣ ጊዜ ሀይ ነው እየጨመረ ይመጣል። በዚሁ መሰረት አንዳንድ ጥያቄዎች ይጠይቃሉ። ለምሳሌ 30% ሳንድ እና 40% ክሌይ 30% ሳንድ እና 40% ክሌይ የያዘው ሶይል ሲልት ስንት ፐርሰንት ነው ተብሎ ልትጠየቁ ትችላላችሁ። እዚህ ትሪያንግሉ ላይ እንደምታዩት ማለት ነው። 40% ሳንድ፣ 30% ክሌይ ዜን ስንት ፐርሰንት ሲልት አለው በውስጡ እና ሶይሉ ስሙ ምንድን ነው? ኮምባይንድ ኔሙ ምንድን ነው? በዚህ ላይ ኮምባይንድ ኔሙ ሊሆን ይችላል በተናጠል ለምሳሌ ሎም ሊሆን ይችላል። ሎም ሳንዲ፣ ሳንዲ ክሌይ ሎም፣ ሳንዲ ሎም፣ ሲልቲ ክሌይ፣ ሲልቲ ክሌይ ሎም ኦር ሲልቲ ሎም ክሌይ ብቻም ሊሆን ይችላል እና በዚህ ላይ አይታችሁ መመለስ ትችላላችሁ ማለት ነው። 40% ሳንድ፣ 30% ክሌይ። ስለዚህ የት ላይ ነው የሚገጣጠመው? ለምሳሌ 40% ሳንድ እና 30% ክሌይ ወዴት አካባቢ ነው የሚገጣጠሙት? ተማሪዎች እዚህ ጋር ለማሳየት ስላይድ ስለሆነ እንትኑ አክቲቭ አይሆንም። ሃይላይተር ምናምን ቢኖር አንድ ላይ ሰርተን እያየን ለማየት እንትን ይመቸን ነበረ። ግን እዚህ ጋር ሃይላይተር ስለሌለ እኔ ማሳያችሁ ነገር ለእናንተ ስለማይታይ ትልቅ ቅርታ ይጠይቃለሁ። ወደፊት እንደዚህ አይነት ነገሮች ሲኖሩ ጊዜ አብረን እዚህ ጋር እያየን ለመስራት ቃል ይገባላችኋለሁ። ግን ይህንን ነገር በቪዲዮ መልክም በዩቲዩብ ላይ የተለያዩ እንትኖች ላይ ታገኙታላችሁ። እሱን ብታዩ ጥሩ ነው ወይም ይጠቅማችኋል የሚል ሀሳብ አለኝና ይህንን ሌላ ጊዜ ወይም ይህን ብቻ በስፋት በሰፊው ለመስራት ይሞክራለሁ። አሁን ወደ ቀጣዩ ስላይድ ሲሸጋገር ሲግኒፊካንስ ኦፍ ሶይል ቴክስቸር ይላል። ሲግኒፊካንስ ኦፍ ሶይል ቴክስቸር ዋት ኢዝ ዘ ሲግኒፊካንስ ኦፍ ሶይል ቴክስቸር? ምንድን ነው ሲግኒፊካንሱ? የሶይል ቴክስቸሩ ጥቅሙ ወይም አድቫንቴጁ ወይም ሲግኒፊካንሱ ምንድን ነው? The moderately fine and medium textured soils, example clay loams, silty clay loams, sandy silty loams are favorable from an agricultural viewpoint because of their high available retention of water and exchangeable nutrients. Significance ይሄ ነው እንግዲህ moderately fine and medium textured soils የምንላቸው clay loam, silty clay loam, sandy silty loams are favorable ወይም ለአግሪካልቸር በጣም ምቹ የሚባሉ ናቸው። እነዚህ ሲግኒፊካንሱ ለእርሻ በጣም ምቹ ናቸው። ውሃን በመያዝ አየሩን በውስጡ ለማንሸራሸር የተለያዩ ሶይል ማይክሮ ኦርጋኒዝሞች እንዲኖሩ ምቹ ኢንቫይሮንመንት
በመፍጠር እነዚህ በጣም የታወቁ ሶይል ታይፖችን ኮምቢኔሽን ወይም ውህዶች ናቸው ማለት ነው። ክላይሉም፣ ሴልቲክ ክላይሉም እና ሳንዲ ሲልቲሉም እና የመሳሰሉት አፈር አይነቶች። ሶይል ቴክስቸር ሃዝ አን ኢምፓክት ኦን ሶይል ቴምፕሬቸር። ሌላኛው ደግሞ ሶይል ቴክስቸር ደግሞ የሶይል ቴምፕሬቸር ላይ ተጽዕኖ ያሳድራል ማለት ነው። ፋይን ቴክስቸር ሶይል ኢዝ ሆልድ ሞር ዋተር ዛን ኮርስ ቴክስቸር ሶይል ይላል። በጣም ደቃቅ የሆኑት ፓርቲክሎችን ቴክስቸር ያላቸው ሶይል ታይፖች ምን ያደርጋሉ? ሆልድ ሞር ዋተር ዛን ኮርስ ቴክስቸር ሶይል። ለምሳሌ ሸክላማ አፈርን እና አሸዋማ አፈርን ብትወስዱት ሸክላማ አፈር በውስጡ ውሃን በረዥም ሰዓት ይዞ የማቆየት ሁኔታ አለ። ግን ያኛው ከሆነ ምንድነው ቶሎ ያሳልፋል። አሸዋማ አፈር ወይም ቶሎ ይደርቃል። ይሄ ደግሞ የተለያዩ ነገሮች ተጽዕኖ ያሳድራል ማለት ነው።